بسم الله الحمد لله الصلاة والسلام على رسول الله صلى الله عليه وسلم زاري من الملكته يا خط درسات الله تركيب የተሰኘውን ሶስተኛው ምዕራፍ ይሆናል በቅደም ተከተል ምሳሌዎችን እንመለከታለን ከአሊፍ ጀምረን እስከ ያ ድረስ ያሉትን ቃላቶች እንዴት ተደርገው እንደሚሰሩ የምናይበት ደርስ ይሆናል ማለት ነው ስለዚህ የመጀመሪያ የምናየው ቃል የሚሆነው አሊፍ ነው ስለዚህ ከአሊፍ እንጀምራለን ማለት ነው መርሐባ ስለዚህ አሊፍ የፊደል መጀመሪያ ላይ ሲሆን የሚኖረውን ቅርጽ ከዚህ በስተፊት ተምረናል ምን አይነት ቅርጽ አለው ነበር ያልነው ከመስመር በላይ 3 ከፍ ይደረጋል ብለን ነበር ኸይራን 3 ከፍ አድርገን እንሰራለን ከዛ በኋላ ሐምዛ ምልክት እናደርግበታለን ለምን ሙተሐሪክ ከሆነ ማለት ነው ስለዚህ በዚህ ቅርጽ እንሰራዋለን በመጀመሪያ ማለት ነው የፊደል መጀመሪያ ላይ ሲሆን ቅርጹ ይሄንን ይመስላል በአረፍተ ነገሮች ውስጥ ወይም በቃላቶች ውስጥ ተደራርቦ ደግሞ ሲመጣ ተርኪብ ሆኖ የመጀመሪያው ቅርጹ ይሄ ነው ለምሳሌ ብዬ ብሰራ እንዴት ነው ማደርገው ሚሚቷን እሰራለሁ ሚም ደግሞ ሲሰራ እንዴት እንደሆነ ተምረናል ከመስመር በላይ 1 ከመስመር በታች 2 ስለዚህ እሱን ጠብቀን ነው የምንሰራው በዚህ መሰረት ነው የምንሰራው ኸይራን ይሄን ካደረግን እንዳንረሳ ይሄኛው አይደለም የኛ ሙራዳችን የሚም አይደለም ሐሳባችን አሁን እዚህ ደርስ ላይ የምንማረው አሊፍ ነው ስለዚህ በቀይ ያደረኩበት አሊፍ በዚህ አይነት መልኩ ነው የምንሰራው ማለት ነው የሚታይ ከሆነ ምናልባት ቦልድ ላደርገው ኸይራን ስለዚህ የፊደል መጀመሪያ ላይ ሲሆን በዚህ መልኩ እንሰራለን ሁለተኛ ምሳሌ የሚያስፈልገን ከሆነ አሰድ አሊፊቷን እንደሆኑ ከመስመር በላይ 3 አድርገን እንሰራታለን እቺ አሊፍ ነች ኸይራን ከዛ በኋላ ሲን የፊደል መሐከል ላይ ሆኖ መንፈሲል ነው ሆሎ የመጣበት ሲሆን ከመስመር በላይ 1 ሲኒቷ እንደዚህ አይነት ቅርጽ ይኖራታል ከዛ ዳል የፊደል መጨረሻ ላይ ሆኖ ሙተሲል ሲሆን የሚኖረውን ቅርጽ ነው ዳል ደግሞ ሲሰራ ተምረናል ልክ እንደዚህ ማለት ነው ስለዚህ እዚህ ጋር የተፈለገው ማን ነው አሊፍ የፊደል መጀመሪያ ላይ ሲሆን የሚኖረው ቅርጽ ሁሌም ቀይ ባደረኩባቸው ሁለቱ አሰራር ነው ማለት ነው ሁለተኛ ምሳሌ ደግሞ እንመልከት የፊደል መሐከል ላይ ሲሆን የሚኖረውን ቅርጽ ይሆናል የፊደል መሐከል ላይ ሲሆን አሊፍ የሚኖረው ቅርጽ ምን አይነት ነው በምሳሌዎች እንመልከተው ፈአስ የሚለውን ቃል እንመልከተው ፈአስ የሚለውን ቃል ስንመለከት ፋ የፊደል መጀመሪያ ላይ ሲሆን የሚኖረው ቅርጽ ይሄንን ይመስላል ፋ የፊደል መጀመሪያ ላይ ሲሆን የሚኖረው ቅርጽ ይሄንን ይመስላል ነጥቡን እናስቀምጣለን ከዛ አሁን እኛ ሐሳባችን አሊፍ ነው አሊፍ የፊደል መሐከል ላይ ሲሆን ቅርጹ ማን ይመስላል ያው ከዚህ ከቀኝ ትመጣላችሁ ከዛ ከመስመር በላይ 3 ከፍ ትሉና አምጥታችሁን ትገጥማላችሁ ማለት ነው ከዛ ሐረካ ካለው ሐምዛ ታስቀምጣላችሁ ሐረካ ከሌለው አሊፍ ብቻው ይቀመጣል ማለት ነው የፊደል መሐከል ሲሆን የአሊፍ ቅርጽ እችን ትመስላለች ለማለት ነው ኸይራን ስለዚህ በዚህ መሰረት እንሰራለን የፊደል መሐከል ሲሆን ቃሉን እንጨርሰው ፈአስ ነው ስለዚህ ሲኒቷን እንሰራለን ከመስመር በላይ 1 እና ከመስመር በታች 2 ተደርገው ከሚሰሩ ቃላቶች ውስጥ ነች ማን ሲን ስለዚህ በዚህ መሰረት እንሰራለን ማለት ነው ኸይራን ሁለተኛ ምሳሌ ያስፈልገናል ሁለት ምሳሌ እናድርገው ፈአር የሚለውን ቃል እስኪ እንመልከተው የፊደል መጀመሪያ ላይ ፋ ስትመጣ ይሄንን ይመስላል ልክ እዚህ ጋር እንደሰራ ነው ነጥቧን ታስቀምጣላችሁ ከዛ በኋላ ምን እናደርጋለን አሊፍ የፊደል መሐከል ላይ ስትሆን የሚኖራትን ቅርጽ እንሰራለን ከቀኝ ወደዚህ ትመጣና ከዛ በኋላ ከመስመር በላይ 3 ከፍ እንላለን ከዛ ሐምዛይቷ ሐረካ ካላት አሊፉ ማለት ነው የሐምዛን ቅርጽ እናስቀምጥበታለን ከዛ ራ ነች ራ ደግሞ ብቻዋን ተነጥላ ስትመጣ ከመስመር በላይ 2 ከመስመር በታች ከመስመር በላይ 1 ከመስመር በታች 2 አድርገን ነው የምንሰራው ማለት ነው በዚህ መሰረት አሊፍ የፊደል መጀመሪያ ሲሆን የፊደል መሐከል ላይ ሲሆን የሚኖረው ቅርጽ ይህንን ይመስላል የፊደል መጨረሻ ላይ ደግሞ ሲሆን ያለውን እስኪ ምሳሌ እንመልከት የፊደል መጨረሻ ላይ ሲሆን እዚች ጋር እንስራው ኻ የፊደል መጀመሪያ ላይ ሲሆን ኻ ቅርጹ ይህንን ይመስላል ብለን ተምረን ነበረ እንደዚህ መተን ወደዚህ ነው የምንሰራው ከዛ በኋላ ነጥቧን እናስቀምጣለን ኻ ለማድረግ ከዛ ጧ ነች በመቀጠል ጧ ደግሞ የፊደል መሐከል ላይ ሲሆን ወደዚህ መጣና
ወደ ላይ ቀጥ ብለን እቺን ቅርጽ እንሰራለን ብለናል። መርሐባ። ከዛ አሊፊቷ ልክ እዚህ ጋር እንደሰራ ነው ምን አይነት ቅርጽ ነው የሚኖራት? ከመስመር በላይ 3 ማለት ነው። ከዛ ጧን ሰራን ማለት ነው። አሁን ማን የቀረን? የፊደል መጨረሻ ላይ ሲሆን የአሊፍ ቅርጽ ነው። ስለዚህ የፊደል መጨረሻ ላይ ሲሆን የአሊፍ ቅርጽ የሚመስለው ወደዚህ ይመጣና ከቀኝ ወደ ግራ፣ ከዛ በኋላ የአሊፊቷን ቅርጽ እንሰራለታለን ማለት ነው። ከዛ እንገጥመዋለን። መርሐባ። ከዛ ሐረካ ካለው ሀምዛ፣ ሐረካ ከሌለው አሊፍን ለብቻው እናስቀምጣለን። ምክንያቱም አልአሊፍ ኢዛ ሁሪከት ሁሚዘት ስለሚሉ ማለት ነው። ኸጣ የሚለውን ማየት እንችላለን። ስለዚህ ስለ ሐረካ መማር አይጠበቅብንም። ፈትሐ ሲሆን ቁጭ ቁጭ ነው የምናደርገው። ምንም ለምሳሌ አሰድ የሚለውን ሲኒቷ ላይ ፈትሐ ምልክት እናደርጋለን። ኸጣ ሲል ይኸው ኻ ላይ ፈትሐ ምልክት እናስቀምጣለን። ጧ ላይ በተመሳሳይ ፈትሐ ምልክት እናደርጋለን ማለት ነው። በዚህ መሰረት አሊፍ ይህንን ይመስላል። የመጨረሻው የአሊፍ ቅርጽ ምን ይሆናል? አሊፍ የፊደል መጨረሻ ሆኖ ነገር ግን መንፈሲል የማይቀጥል። አሁን ለምሳሌ ይሄ ተቀጥሎ ነው ምሳሌ የሰራ ነው። የማይቀጥል ሆኖ ሲመጣ ምሳሌ እንመልከት። እሱም ማናለ ቀራአ የሚለውን ቃል እንመልከት። ቀራአ የሚጀምረው ከማን ነው? ከቃፍ ነው። ቃፍ የፊደል መጀመሪያ ላይ ሲሆን የሚኖረው ቅርጽ ይህንን ይመስላል። ልክ መጀመሪያ ላይ እንደተማር ነው በምዕራፍ 1 ላይ ማለት ነው። ቃፍ የፊደል መጀመሪያ ላይ ሲሆን የሚኖረው ቅርጽ ይህንን ይመስላል። ከዛ ራ ነች። ራ የፊደል መካከል ስትሆን ደግሞ ከቀኝ ወደ ግራ ትመጣለች። ከዛ በኋላ ከመስመር በታች 2 እናሰምራለን ማለት ነው። በዚህ መሰረት እንሰራለን። ከዛ በኋላ ማን የቀረን? አሊፍ ሙንፈሲል ሆና የምትመጣበት የመጨረሻው ቃል ላይ ስትሆን የሚኖራት ቅርጽ ነው። እሱም እንዴት አድርገን እንሰራለን? ከፊደል በላይ 3 ከፍ እንልና መስመራችን ሰጥራችን ላይ እንደርሳለን። መስመራችን ሰጥር ላይ ከደረስን በኋላ ሀምዛይቷን ምልክት እናኖራለን ማለት ነው። ስለዚህ የዛኔ ማመጣልን ቀራአ። ያው ቀራአ በዚህ መሰረት መስራት ይቻላል ማለት ነው። ያው ሐረካውን በጥቁር ላደርግላችሁ። መርሐባ ኸይራን። ስለዚህ በዚህ መሰረት መስራት እንችላለን። አሊፍን አስመልክቶ በዚህ መሰረት ሁላችንም እንሰራለን። ቀይ ቀይ ያደረኩባቸው ማለት ነው። አሊፍ የፊደል መጀመሪያ ላይ ሲሆን 2 ምሳሌዎችን አመጣሁኝ። የፊደል መጨረሻ ላይ ሆኖ ሙንፈሲል ሲሆን 1 ምሳሌ አመጣሁኝ። እንዲሁም ደግሞ የፊደል መካከል ላይ ሲሆን 2 ምሳሌዎችን አመጣሁኝ። የፊደል መጨረሻ ላይ ሆኖ ሙተሲል ሲሆን ደግሞ 1 ምሳሌ ማለት ነው። በዚህ መሰረት አሊፍን በዚህ መሰረት እንረዳዋለን ኢንሻአላህ።